كذا وندم يا رجل بالنادي في اللي دور سترين أنا بري بقول النادي تم تساس كيلو سيجمع يكاكا كونو كمنم تقرب السنة أسكت كنا جرو ويني شاينا قريشنا على يشلي جيس هذا فرا أنا نكاي نيهاو هسا تقر كلا توري منم تقرب السنة أسكت كنا جرو ويني شاينا قريشنا على يشلي جيس هذا فرا أنا نكاي أنا إثيوبيا وستما تأيجين بس وانو دي ثارقو بيتنا قرينو عرفي كمين قسكي ورا بيتهم ملسس ويني سيلوني كورونا عندي أنا من أقبلني نعرف ينورين النور ينيا جاكي جان ينيا خاتي جان ويزارو دابور نيبونا فرتان متاوي سوستانيا ولا لا ثلاثة ميتارو ما شمرسوا አንድ ፓስታ 300 ብር ጉድ እኮ ነው እንዴ! ሲያዩ እኮ እንደዚህ መበላ መስሎኝ ረባለው አበላል። ይሄ ኑሮ ድነት እኮ ገና እርስ በርስ ሳያበላላን አይቀርም። ህሊና ከሌለ ናና ብላ ይሄን ሹካንስ ጉሮሮ ስከተልህ ያኔ ሁለተኛ የለም በድበኝ እንዴ! አንታፈተም እንዴ! ዲታኩሬ እኮ በጣም እኮ ነው ማደንቅ። እንዴ ሰላም ነው እንብላ ይባልም እንዴ? ሳልጠራ አረ ቆይ ምን ነው ጎርተ ያንካለ ከመጀመሪያችን ተጣጣ እኔ አባት ላጉርስ እንዴ ሳልጠራ በላብኝ። እኔ ለራሱ አልበላሁም ነበር። በጣም ትበላለህ። በቃ እንደበላ ክፈለው። አስተናጋጅ እኔ አልከፍልም። ራሱ እንደበላ ራሱ ይክፈል። ለካንከነን ጉረሶ በጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው ያማችኋል። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየወጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። የእውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦት ሷል። በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቃል እያለሁ በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባምስ ሽንኩርት አምባ እናቴ ልጅ እኔ እስከዚህ ወልሻኝ ነው እስከቶ ወይኔ ወንድሜ ኧረ ንቃ ማን ይበሳው? አረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ካስበሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ ወዲና ዞሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ ጠንብ ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ከዚህ ቀብሬ ላይ እንዳትገኝ ታስቆ አፈር አባብላ እና ቀበረኛ አንተ እሺ ወንድሜ ታዲያ ኧረ በእናትህ ያዝልን በእናትህ ሌባ ነው እንዴ? አንገቱን ይዤ ነው መጣው። እናንተ ውሻ ልጅ ማን እንደሆን ካላወቅም ከኔ አታመልጥም። አሁን ይዛለሁ። አረ ድረሱልኝ ዘለቀ። አረ ወንድሜ ይቅርታ በእናትህ። ከዛ ሳይኩ ትንሽ መስለኝ እኮ ነው ስከተል እዚህ ድረስ በጣም ሲኖር ነው የምታክለው። እና አሁን ታዲያ ምን አሰብኩት? እኔ እንደዛ አይነት ሌባ አለ እንዴ ለማለት ለማየት እኮ ነው የመጣው። እናቴ በዚህ ብዬ እኮ ወደ ውጭ ሀገር እየሄድኩ ነበር። ቤቱ ጋር በዚህ በታች በኩል አድርገህ እኔን እየፎገርከኝ ነው አይደለም? እናቴ ትሙን ልንገርህ በሆራይ ሸጋ ብቻ ቆንጆ ብቻ የጅበል ጥፍር ቀለም ቀብቼ ገዛኋትን ስልኬን አፈራ በሏት። አይ ሄሎ አክስቴ ወይ ቆይ መልሼ ልደውልማ። ከዛፍ ላይ ይዞ ወረፋ ጠብቄ ብር እየቀነጠስኩኝ ነው። አዎ እያፈስኩኝ ነው። ብር ይታፈሳል ብላችሁ አይደል ላካችሁ? አዎ ስራ ቆንጆ ነው። ምን እናንተ ያው የወርድ ሙዚ እየጠዛችሁ ወሰዳችሁት እንጂ ቆንጆ ነው። አዎ ሳራ በረሃ ላይ ፍሪጅ ይዤ ጀላቲ ልሸጥ ልወጣ ስል ነው። አረ ብርማ ይታፈሳል። ስራ እኮ የለም። ስራ ምን ስራ አለ? ብር ማፈስ ነው ዝም ብሎ ከዛፉ ላይ መቀንጠስ። እንዳንደ ህንጻው ለራሱ በብር ነው ይገርምሻል የተሰራው። ልክላችሁ አሁን ለቀጣይ ለባል ምልክላችሁ ብር በጣም ብዙ ስለሆነ በባንክ ስለማይቻል በሱዳን በኩል በመርከብ ነው ምልክላችሁ። ተቀበሉ። አዎ
ሁሌ ብር አትበልኝ አባ ፈራባችሁ ብሎ እና ይገርምሻል ብሬ በዝቶብኝ እንደድመ ቆፍሬ ነው የምቀብረው ነው የምልሽ ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው እሱ እንዳለቀ ወስድሻለሁ እዛ እሺ እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ ቃስ በቃስ ሁሉንም አሳይሻለሁ ሀብተ ዘይት ነው እና የኔ ቆንጆ አንድ ነገር ልነግርሽ አስብኝ ነበር ነገ ቤት ልምጣ ያ ተረገመው እንደምሽሳ እሺ ለምኩ የለም ሽንደቱ እሺ እና ደህና ደህና እሺ ደህና ቤቲ የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽ እስቲ የኔ ፍቅር ይሄንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ የኔ ፍቅር ምንድነው ዛሬ እጅሽ አከረስ አልታጠብሽም እንዴ ወይስ ከስራ ላይ ነው የምጣሽ ወንድሜ ተሳሳት ጎረቤት ገባው ይመስል ዛኛው ቢትቆ ፍቅረኛ ይኖራ ተሳሳት አባቴ አሬክታ ወንድሜ አይደለም እናቴ አይደለም እኔ አይደለም ፊልድ ዶር ስትለኛ ነበር በጓሮ እናቴ ተሳስቼ ነው ሲጀምር የቃቃ እኮ ነው ቃቃ እየተጫወትን ነው አብራ አደጋር ልጅ እንዴ አልበጣም ሁለተኛ እናቴ አረ ወንድሜ ጉሮሬና ያረ መጣው ዛሬ ነኝ እኔ ምሳም ጋብዘው ማናችሁም እጄ እንዳትይዙኝ ያመራ አረ ምንድነው አንቺ ምንድነው እዛ ጋር ዱርዮች አሉ በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ ሌባ ደግሞ በዚህ መጣችሁ በዚህ ሻሻ ቆዳ ቀይረሽ ነው ወረዘ ይጂ ያክሽ ሌባ ሂጂ ምን ትመስላለች በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት ነይ በእናትሽ አንቺ ነይ አስኩነኝ ማን ነው እዛ ጋር ያስቸግርሽ ምንድናቸው ወንድ የለም ነው ዋገሩ ናይ ባክ ዝም ብለሽ ምንድነው እነዚህ ናቸው ያስቸገሩሽ ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ ወንድ አያውቁም ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ ባክ አንተ ባበጠ መሰለ እንዴ ድንችም በሹካ ነው የሚነሳው ባክ እንትናገሪው ነገር ማለሽ የመጣላት ማን ፈልጋችሁ ነው እንዴ አንተ ማን ነው የሚጣለው ወይ እዛ ጋር ወርተን እንጣ እዚህ ሰው ያገራግረናል ነው በዛሽ ገባ ብለን ነው ቀያስ ጋር ነው ሎኬሽን ልከምራን ነው ወራን ቆይ ያገኛለሁ በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ በጣም ኃይለኛ ናቸው እሺ ድሮ ምን መጥፋዬ ሴት ነው አውቀዋለሁ እቺ ከርከሮ የመሰለሽ ልጅ በእናትህ አርፌ መንገዴን አልሄድም ነበር ሰላም ጤና ይስጥልኝ ከስታቶች አክም ቤት ነበር ምን መጣው እዚህ ቤት ሾታ ሞል የሚባል ስልክ ተደውሎልን ነበር ምን ባክህ እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ የበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ያሽተተ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ እሺ እንካስቲ ያቦ ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ሆንክ ይወር ደግሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ በተላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናለሁ ተነኮ ነው ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ በዚህ ጋሺ እንጀራ አለኝ እኔ ወሮኔ ጋሺ በእናታችሁ ጾም ለራሱ ጾም ያለው ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ይተባበሩ ወዴት ነው የምትሄደው ውሻችንን ከመ እንጂ ታሟል እኮ አትሄድም እንጂ ጋሺ ራሴ ልከነበር መጀመሪያ